የአረቦች የውበት አጠባበቅ መንገድ ለብዙ ሺህ ዘመናት የቆየ በጣም ቀላል ነገር ግን በጣም ውጤታማ የሆነ የመዋቢያ መንገድ ነው። አረባውያን የሚጠቀሟቸው የውበት መጠበቂያ ግብዓቶች በዋነኛነት ሃይድሬት ማድረግ፣ ማለስለስ እና ቆዳና ፀጉርን መጠበቅ ላይ የሚያተኩሩ ናቸው። በዛሬው ቪዲዮም የአረብ ሀገራት ሴቶች ራሳቸውን ለማስዋብ የሚጠቀሟቸውን 6 ዋና ዋና ግብዓቶች እነግራቸዋለሁ። አንደኛ፣ የሮዝ ውሃ። የሮዝ ውሃ በጣም ልዩ በሆኑ ጥቅሞቹ ምክንያት የአረብ ሴቶች ለብዙ ዘመናት ለውበት መጠበቂያነት ይገለገሉበታል። በተለይም ሙቀት በሚሆንበት ወቅት ፊታቸውን የሮዝ ውሃን በቀን ውስጥ ደጋግመው በመቀባት ቆዳቸው ቀዝቀዝ እንዲልና እርጥበት እንዲኖረው ያደርግላቸዋል። በተጨማሪም የሮዝ ውሃን መቀባት ቆዳ ጥርት እንዲልና እንዲፈካ ይረዳል። ሁለተኛ፣ አርገን ኦይል። በብዙ ጠቃሚ ቫይታሚን እና ሚነራሎች የበለጸገው አርገን ኦይል በሌላ ስሙ ፈሳሽ ወርቅ ብለው ይጠሩታል። በዋነኛነት የሞሮኮ ሴቶች በቫይታሚን እና በተለያዩ ፋቲ አሲድ የበለጸገ ስለሆነ ፀጉራቸውን እንዲያፋፋላቸውና እንዲያረዝምላቸው ይጠቀሙታል። ከፀጉር ቀጥሎም የሰውነት ቆዳን ለማለስለስ እና ሃይድሬት ለማድረግ እንዲሁም ጥፍርን ለማርዘም ይረዳል። ሶስተኛ፣ ሂና። ሂና ከ4000 ዓመታት በላይ ሰዎች ለተለያዩ ለመዋቢያና ለሕክምና አገልግሎቶች ይጠቀሙት የነበረ አሁንም የሚጠቀሙት እጽዋት ነው። ሰውነት ላይ የተለያዩ ዲዛይን ያላቸውን ስዕሎች ለመሳል ከማገልገሉ ቀጥሎ ፀጉርን ያጠነክራል፣ አብረቅራቂ እንዲሆንና የሚያምርና ፀጉርን የማያበላሽ ውብ ቀለም ይሰጠዋል። በተለይም መጥፎ ኬሚካል የሌለውና ተፈጥሯዊ የሆነ የፀጉር ቀለም ከፈለጋችሁ ሂና አሪፉ አማራጭ ነው። አራተኛ፣ የጥቁር አዝሙድ ዘይት። ከጥቁር አዝሙድ ቅመም ተጨምቆ የሚወጣው ዘይት በአረብ የመዋቢያ መንገዶች ላይ ትልቅ ቦታ አለው። በተለያዩ አንቲ ኢንፍላማቶሪ እና አንቲ ባክቴሪያል ይዘቶች የበለጸገው የጥቁር አዝሙድ ዘይት የሚቆጣ ቆዳን ለማስታገስ እንዲሁም የፀጉር እድገትን ለማፋጠን ይረዳል። በተለይም የራስ ቆዳን በየጊዜው መቀባት የፀጉራችን ፎሊኪሎችን ለመመገብና ከድርቀት ለመከላከል ይረዳል። አምስተኛ፣ ማር። ማር በተለያዩ የመፈወስና የማለስለስ ባህሪው ምክንያት የተለያዩ የአረብ ሀገራት ለብዙ አይነት የመዋቢያ መንገዶች ይጠቀሙታል። በአብዛኛው ጊዜም ለብቻውም ሆነ ከሌላ ግብዓቶች ጋር ተቀላቅሎ እንደ ፊት ማስክ የሚያገለግል ሲሆን ይህም ቆዳን ለማጥራት፣ ሃይድሬት ለማድረግ እንዲሁም ብጉርንና የተለያዩ ችግሮችን ለመከላከል ይረዳል።